ሰላም ሰላም የቡና አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች ያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጎግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው የአማርኛ ቃላት ምስረታ የሚል ነው። የአማርኛ ቃላት ምስረታ ቃላት እንዴት እንመሰርታለን? ቃላቶችን እንዴት እንጽፋቸዋለን? እንዴት እናነባቸዋለን? ያሉትን እነዚህን በአንድ አሳያችኋለሁ ማለት ነው። ባለ 3 ቃላቶችና ባለ 4 ቃላቶች የተለያዩ ፊደላቶችን እነሱን አጣምሬ ጽፌ ይዤላችሁ ቀርብ ያለው ማለት ነው። በደንብ አድርጋችሁ እናንተ ቪዲዮውን ትኩረት ወስዳችሁ እስከ መጨረሻው አብራችሁ ከኔ ጋር ደብተር እስክሪብቶ ይዛችሁ እየጻፋችሁ ተከታተሉ። ኦኬ፣ አሁን ወደ ትምህርታችን። እዚህ ጋር እንደማሳያችሁ እንግዲህ አሰበ ይላል። አሰበ አ ማለት የመጀመሪያ ፊደል ናት። ሳ የሰ ቤተሰብ አራተኛ፣ ብ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነበው አሰበ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አላማ ይላል። እዚህ ጋር አላማ አ ማለት የመጀመሪያ ናት። ላ የለቤተሰብ አራተኛ፣ ማ የመቤተሰብ አራተኛ። በአንድ ላይ አላማ አላማ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አመት ይላል። አመት አ የመጀመሪያ፣ መ የመጀመሪያ፣ ት የተቤተሰብ ስድስተኛ። አመት አመት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ አመራር ይላል። አመራር አ የመጀመሪያ ፊደል፣ መ የመጀመሪያ፣ ር የረቤተሰብ አራተኛ፣ ር የረቤተሰብ ስድስተኛ። በአንድ ላይ ስናነበው ወይም ስንጽፈው አመራር አመራር ይላል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እዚህ ጋር እቅድ ይላል። እ የአቤተሰብ ስድስተኛ፣ ቅ የቀቤተሰብ ስድስተኛ፣ ድ የደቤተሰብ ስድስተኛ። በአንድ ላይ ስናነበው እቅድ እቅድ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እድል ይላል። እዚህ ጋር እድል እ የቤተሰብ ስድስተኛ፣ ድ የደቤተሰብ ስድስተኛ፣ ል የለቤተሰብ ስድስተኛ። በአንድ ላይ እድል የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ እንደገና ታታሪ ይላል። እዚህ ጋር ታታሪ ታ የተቤተሰብ አራተኛ፣ ታ የተቤተሰብ አራተኛ ዳብል ትጻፋለች ማለት ነው። ሪ ደግሞ የረቤተሰብ ሶስተኛ። በአንድ ላይ ምን አይነት ትርጉም ሰጣናን? ታታሪ ታታሪ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ተስፋ ይላል። እዚህ ጋር ተ የመጀመሪያ፣ ስ የሰ ቤተሰብ ስድስተኛ፣ ፋ የፈ ቤተሰብ አራተኛ። በአንድ ላይ ስናነበው ተስፋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር እንደገና ውሳኔ ይላል። ው ማለት የወ ቤተሰብ ሁለተኛ፣ ሳ የሰ ቤተሰብ አራተኛ፣ ኔ የነ ቤተሰብ አምስተኛ። በአንድ ላይ ውሳኔ ውሳኔ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ክብር ይላል። ክብር ክ ማለት የከቤተሰብ ስድስተኛ፣ ብ የበቤተሰብ ስድስተኛ፣ ር የረቤተሰብ ስድስተኛ። በአንድ ላይ ስናነበው ወይም ስንጽፈው ክብር ክብር የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር ዘመን ይላል። ዘመን ዘ የመጀመሪያ፣ መ የመጀመሪያ፣ ን የነቤተሰብ ስድስተኛ። በአንድ ላይ ምን አይነት ትርጉም ይሰጠናል? ዘመን ዘመን የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንደገና እዚህ ጋር ተቋም ይላል። ተ የመጀመሪያ፣ ቋ የቆ ቤተሰብ ስምንተኛ የምናገኛት ዲቃላ ሆይ የምንላት ናት ማለት ነው። ም የመቤተሰብ ስድስተኛ። በአንድ ላይ ስናነበው ተቋም ተቋም የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እዚህ ጋር እንደገና ብርድ ይላል። ብ ማለት የቤተሰብ ስድስተኛ፣ ር ደግሞ የቤተሰብ ስድስተኛ፣ ድ ደግሞ የቤተሰብ ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ብርድ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ደስታ ይላል። ደ የመጀመሪያ፣ ስ የሰቤተሰብ ስንተኛ? ስድስተኛ፣ ታ የተቤተሰብ አራተኛ። ምን ይላል ማለት ነው? ደስታ ደስታ የሚል ቃል ይመሰርትልናል ማለት ነው። ደቂቃ ይላል። እዚህ ጋር ደቂቃ ደ የመጀመሪያ፣ ቂ የቀቤተሰብ ሶስተኛ፣ ቃ የቀቤተሰብ አራተኛ። ምን አይነት ትርጉም ይሰጠናል? ደቂቃ የሚል ቃል ይመሰርትልናል ማለት ነው። ኦኬ፣ ወደ ቀጣዩ ስንሄድ እንግዲህ እዚህ ጋር ጀበና ይላል። ጀበና ጀ የመጀመሪያ ፊደል ናት። በ የመጀመሪያ፣ ና የነቤተሰብ አራተኛ። በአንድ ላይ ስናነበው ጀበና ጀበና የሚል ቃል
ይመሰርትልና ማለት ነው። ወደ ቀጣዩ ስንመጣ እንደገና እዚህ ጋር ጀግና ይላል። ጀግና ጀ የመጀመሪያ ፊደል ናት። ግ የገ ቤተሰብ ስድስተኛ፣ ና የነ ቤተሰብ አራተኛ በአንድ ላይ ጀግና የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስነድ ጀማል ይላል። ጀ የመጀመሪያ፣ ማ የመቤተሰብ አራተኛ፣ ል የለቤተሰብ ስድስተኛ ጀማል የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ስንሄድ እንደገና እዚህ ጋር ዘመቻ ይላል። ዘ የመጀመሪያ፣ መ የመጀመሪያ፣ ቻ የቼ ቤተሰብ አራተኛ በአንድ ላይ ስናነበው ዘመቻ ዘመቻ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ዘይት ይላል። እዚህ ጋር ዘ የመጀመሪያ፣ የቤተሰብ ስንተኛ ናት ማለት ስድስተኛ፣ ት የተቤተሰብ ስድስተኛ በአንድ ላይ ዘይት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ እዚህ ጋር ወረዳ ይላል። ወረደ ወ የመጀመሪያ፣ ረ የመጀመሪያ፣ ደ የመጀመሪያ ወረደ ወረደ። ወደ ቀጣዩ ስንሄድ ከባድ ይላል። ከ የመጀመሪያ፣ ባ የበቤተሰብ አራተኛ፣ ድ የደ ቤተሰብ ስንተኛ ናት ማለት ነው ስድስተኛ በአንድ ላይ ስናነበው ከባድ የሚል ቃል ይመሰርትልናል ማለት ነው። ከተማ ይላል። ከተማ ከ የመጀመሪያ፣ ተ የመጀመሪያ፣ ማ የመቤተሰብ አራተኛ በአንድ ላይ ከተማ ከተማ የሚል ቃል ይመሰርትልናል ማለት ነው። ገበያ ይላል። ገ የመጀመሪያ፣ ባ የበቤተሰብ ስንተኛ ነች ሶስተኛ፣ ያ የቤተሰብ አራተኛ በአንድ ላይ ስናነበው ገበያ የሚል ቃል ይመሰርትልናል ማለት ነው። ኦኬ እንግዲህ ለዛሬ ይዤላችሁ የመጣው የአማርኛ ቃላት ምስረታ እንዴት እንመሰርታለን የሚሉትን ያሳየዋችሁ ማለት ነው። በደንብ አድርጋችሁ እነዚህ አንድ ባንድ ትኩረት ወስዳችሁ ካነበባችሁ እርግጠኛ ሁኜ የማትቀየሩበት ምክንያት አይኖርም ማለት ነው። ለዛሬ ቪዲዮ ይሄን ይመስል ነበር። በሌላ ቪዲዮ ሌሎችን ይዤላችሁ እስከምመለስ ሰላም ሁኑ፣ ሰላም ቆዩ።